ሰላም ጤና ይስጥልኝ እንደምን አላችሁ ውድ ኢትዮጵያውያን ወገኖቼ በሙሉ። እንግዲህ አይ ቲንክ ይሄ መጀመሪያው በ2025 ዓመተ ምህረት እንደ ፈረንጆቹ አቆጣጠር የሰራሁት ቪዲዮ ነው። ለሰሞኑን እንግዲህ በተለያየ ምክንያት አልነበርኩም፣ ግን እንግዲህ እንደምታውቁት በዚህ በምኖርበት ሀገር በአሜሪካ የቲክቶክ መዘጋት አለመዘጋት ብዙ ሰዎችን እያነጋገረ ነው ያለው። እኔ ማስተላለፍ የምፈልገው ነጥብ ምንድን ነው? እንግዲህ ኦልሞስት ላለፉት 5 ዓመታት በዚህ በሶሻል ሚዲያ በተለይ በፌስቡክ እንደዚሁም በዩቲዩብ እና አሁን ደግሞ በስፋት በቲክቶክ ላይ ብዙ ሀሳቦችን ወደ እናንተ ሙያዊ ምክሮችን ወደ እናንተና ትምህርቶችን ሳደርስ ቆይቻለሁ። ይሄ ይቀጥላል እንግዲህ እግዚአብሔር በረዳን መጠን። ስለዚህ ይሄንን ፕሮግራም መከታተል የምትፈልጉ ላይቭ በምገኝበትና በምገባበት ጊዜ እንግዶችን በምጋብዝበት ጊዜም እየገባችሁ ደግሞ ጥያቄያችሁን ማቅረብ የምትፈልጉ ወገኖቻችን ይሄ ኮሚኒኬሽናችን እንዳይቋረጥ እንግዲህ ከወዲሁ ላስታውሳችሁ የምፈልገው የዩቲዩብ ገጼን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጎ። አይኖ እንደምታውቁት ልክ እንደ ቲክቶክ ቀላል አይደለም። ቲክቶክ አንድ በተናት ፎሎ ካረጋችሁ ነገሩ አለቀ። እዚህ ዩቲዩብ ላይ ግን ያው ሳይኒን ማድረግ ሎጊን ማድረግ እንደነዚህ አይነት ጥያቄዎችና እንትኖች ፕሮሲጀሮች ስላሉት ብዙ ሰው ዲስከሬጅድ ይሆናል ገብቶ ክሬት አድርጎ። ከዛ በኋላ ሰብስክራይብ ለማድረግ ግን ኢንካሬጅ ማድረጋችሁ በትክክል ይሄን እንደነዚህ አይነት ትምህርቶች እንዲያመልጧችሁ ማትፈልጉ ከሆነ ጀስት አንድ ስቴፕ ናት። አካውንት ክሬት አድርጉና የዩቲዩብ አካውንት ሰብስክራይብ አድርጉ ለማለት ነው። ብዙዎቻችሁ ደግሞ እንዳላችሁ እርግጠኛ ነኝ። ወደ 20 ምናምን ሺህ ፎሎወር አለኝ ዩቲዩብ ላይ። ግን ያው እንግዲህ የቲክቶኩ ወደ 168 ሺህ ነው፣ 165 ሺህ አካባቢ ነው። ስለዚህ እዚህ ላይ ያላችሁ ሰዎች እንኳን ሰብስክራይብ ብታረጉ በቀላሉ ብዙ ቁጥር ላይ መድረስ እንችላለን ማለት ነው። ከእናንተ የሚጠበቀው እንግዲህ ቀናነት ነው። እኔም በቀናነት እንግዲህ እግዚአብሔር በረዳኝ መጠን አገልግሎቴን እቀጥላለሁ ለማለት ነው። የዩቲዩብ ገጽህን የት እናገኘዋለን ለምትሉ ሰዎች እዚሁ የቲክቶክ ፕሮፋይሌ ገጽ ላይ የፊት ገጽ ላይ ብትሄዱ የዩቲዩብ ምልክቱ አለች። እሷን ተከትላችሁ ብትገቡ ቀጥታ ይወስዳችኋል። ወይንም ደግሞ ስሙ ቀላል ነው። የዩቲዩብ ስሜና የቲክቶክ ስሜ የአካውንቱ ስም ማለት ነው አንድ አይነት ስለሆነ በቀላሉ ሰርች በማድረግ ማግኘት ትችላላችሁ። ዶክተር ፈቃደ ስላሴ ነኝ። እንግዲህ እንዳንጠፋፋ ይሄንን ስቴፕ በመውሰድ በዩቲዩብ ላይ ሰብስክራይብ በማድረግ እዛ ላይ እንገናኝ። እስከዛሬ ድረስ በተለያየ አጋጣሚ ያስተላለፍኳቸው ሜሴጆች እና እዚህ ላይ ተጭነው የነበሩትን ቪዲዮዎች ጠቅላላ ዳውንሎድ አድርጌ እንዳይጠፉ በሚል ወደ ዩቲዩብ ሾርትስ ላይ ጭኘዋለሁ። ስለዚህ እዛም ላይ የገባችሁ ምናልባት ያመለጧችሁ ትምህርቶች ካሉ ወደኋላ እየሄዳችሁ ብትከልሷቸው ደስ ይለኛል። የግድ ታማሚዎች መሆን አይጠበቅባችሁም፣ ወይም ችግር ሊኖርባችሁ የጤና ችግር ሊኖርባችሁ ያገባል ትምህርቱን ለመከታተል ለማለት ነው። ሰላም ይግጠመን። ባይ ባይ።